بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على رسوله الأمين وعلى آله وصحبه أجمعين أما بعد سورة الكافرون بمبال متتاوكو سورة يمكا سورة جزء عامة أبزانيو مكيين ሁለት ኦር ሶስት ከግማሽ ነው መዲና የወረደ ያለ አንደኛው ነው ስራ ነው ሌላውን ደርስበታል ሱረቱ አልካፊሩን ክፍታር ብትበሩ አይዋ እንደሱ መካ የወረደች ሱራ ናት መጀመሪያ ተፍሲሩን ስንጀምር የመካ ናት የመዲና ናት ስንል ልዩነቱ ምንድነው ስለሚለው ባጭሩ ነገራቸዋል የመካ ሱራዎች ትኩረት የሚያደርጉት በአቂዳ ዙሪያ የመዲና ሱራዎች ትኩረት የሚያደርጉት በአህካም ዙሪያ ያኒ በህግጋት ዙሪያ ላይ ልዩነታቸው በቃ ዋናው ትላልቅ ልዩነቶች የሚባሉት እነዚህ ናቸው ለማንኛውም መካ የወረደች ሱራ ናት መጀመሪያ አካባቢ ላይ ከወረዱ ሱራዎች ውስጥ አንዷ ነው إذن የወረደችው ከማዑን በኋላና ከፊል ሱረቱ አልፊል በፊት ነው የወረደችው 6 አያዎች አሏት ትኩረት የምታደርገው በአቂዳ ዙሪያ ላይ ነው ልቦናችን ውስጥ አቂዳን ማስረጽ ነው የምትይዘው ሱረቱ አልበራአ ሱረቱ አልተውሂድ ሱረቱ አልካፊሩን ምናምን የሚል የተለያዩ ስሞች አሏት እቺ ሱራ ሰበበ النزولون በኋላ እናያለንና እንደው ቃል በቃል ትንሽ ፈሰር ላድርግ بسم الله الرحمن الرحيم قل يا ايها الكافرون لا اعبد ما تعبدون ولا انتم عابدون ما اعبد ولا أنا عابد ما عبدتم ولا أنتم عابدون ما أعبد لكم دينكم ولي دين نبي زندا صلى الله عليه وسلم الوليد بن المغيرة أو العاص بن وائل الأسود بن المطلب وأمية بن خلف ሌሎችም ሰብሰብ ብለው ነብዩ ጋር እስቲ አንድ ጊዜ በጠረጴዛ ዙሪያ ላይ ስለ ሃይማኖታችን እናውራ ብለዋቸው መጡና እንደው አሁን እናንተ እዛና እዚህ ሆነን ዳር ለዳር ሆነን ከምንጓተት ሴፍም ለማዘዝ እንደው ከሚቃጣን ለምን በመግባባት ላይ የተመሰረተ አይሆንም የዲናችን ጉዳይ አንዳንዴ አማልክቶቻችንን ተገዛ አንዳንዴ ደግሞ አምላክን እንገዛ አረ ይሄማ አይሆንም አሉ በቃ ታቦታችን ሲወጣ ያገሬ ሰው ያደርገው እንደነበረው ማለት ነው በልልን ቢያንስ አንዳንዴ ሂድና ሳምልን በቃ አሏቸው አይ አሉና ሲያወርዱ መጨረሻ ላይ በቃ ሳምልን ብቻ አሏቸው ሄደ በሳምንት አንዴ በወር አንዴ ታቦቶቻችንን አማልክቶቻችንን በተለይ አምስቱን ዋናዎቹን እነሱን ሳምልን አሏት እኛ ደግሞ ካንተ ጋር እንምጣና ደግሞ ኢባዳ እናድርግ አሉ አንዴ አንተ ጋር መተን እንሰግዳለን አንዳንዴ ደግሞ አንተ የኛን ጣዖት ሄደ ትስምልናለህ ምን አላ ሄዱማ ብሎ ብትመጣ ምን ይቀንሳል አሏቸው ከዛ ነብዩ ሰለላሁ ዐለይሂ ወሰለም እንደ ሰው ኢጅቲሃድ አደረጉ አሰብ አደረጉ እንደው ጣዖቶቻቸውን ሄጄ ባልገዛ ባልማጸን የነሱን ጣዖት ሄጄ በመሳሚያ አማካኝነት መተው እኔ ጋር ሲሰግዱና ዳዕዋዬን ሲሰሙ ለመስለም ሰበብ ሊሆን ስለሚችል ላድርገው እንዴ ብለው ለበልተው ላድርግ አላድርግ ብለው ዋለሉ አሁን ተስፋቸው ምንድነው እነዚህ ሰዎች እኔ ጋር ቀረብረብ ሲሉ ዳዕዋውን ሲሰሙ ኹጥባውን ሲሰሙ ልባቸው ይከፈታል እነዚህ ደግሞ ዋናዎቹ የመካ ሹማምንቶች ናቸው እነሱ ከሰለሙ ደግሞ ሀጃ ወጣ አረቡ ሁላ ሰለመን እነሱን ፈርቶ ነው ሰው የማይሰልም
ከጀል አደረጉ። አላሁ ስብሓነሁ ወተዓላ በተውሂድና በሽርክ መካከል ላይ ድርድርና መግባባት መቀራረብ የሚባል ነገር የለም ማለት ያ አዩሃል ካፊሩን ብለህ ጥራቸዋል። እንዲያውም ያ አህለ መካ ምናምን አይደለም። እንግዳውሳ ቁል በል ያ ሙሐመድ ለጠየቁት ጥያቄ መልስ ያ ጀማዓ ቁርአን ውስጥ ቁል ብሎ ከመጣ ቀጥሎ የሚመጣው ትዕዛዝ ከበድ ያለ ሲሆን በቁል ያዛል አላህ ቁል በል ያ አዩሃ እናንተ ሆይ አልካፊሩን በላቸዋል። በማዕረግ ስማቸው ጥራቸዋል፣ በውርደት ስማቸው እንደው ምንም እንደው እንደራደር ጠርቤት ነው የሚባል ነገር የለም። ቁል ያ አዩሃል ካፊሩን ታፔላቸውን በግልጽ አውጣላቸዋል። ቁል ያ አዩሃ አልካፊሩን ላ አዕቡዱ አራ አልገዛም ምን ላ አዕቡዱ አልገዛም ማ ተዕቡዱን እናንተ የምትገዙትን እኔ አልገዛም በላቸዋል። ወላ አንቱም እናንተም ዓቢዱና የምትገዙ አይደላችሁም። ያ ጀማዓ አሁን አትገዙም ለወደፊትም አትገዙም እኮ ነው ያለው። ወላ አንቱም ዓቢዱና እነዚህ ሁላ መተው እንደራደር ያሉት ሁላ በኩፍራቸው ሞቱ። ከፊሉ በድር ጦርነት ላይ ነው የሞቱ። አልወሊድ ኢብኑ አልሙጊራ ደግሞ የራሱ የሆነ ሱረቱ ኑን ላይ ሰፊ ቂሳ አለውና ሰነሲሙሁ አለ الخرطوم ያለው እሱ ነው። ልዩ ምልክት እናደርግለታለን አለ። የበድር ጦርነት ለታ ልዩ ምልክት ተደርጎለት ተመለሰ። አፍንጫው ተጎርዶለት ኢዘን እነዚህ በሙሉ በነበሩበት ክህደታቸው ሞቱ። አላሁ ረቡል ዒዘቲ ወልጀላል ወማ አንቱም ዓቢዱነ ማ አዕቡድ አሁንም አትገዙም ለወደፊትም አትገዙም እና እኔም እንደዛው ወላ አና እኔም እንደዛው ዓቢዱን ወላ አና ዓቢዱን ማ አዕበድ እናንተ የተገዛችሁትን ጣዖት እምገዛ አይደለሁም። ወላ አንቱም ተዕኪድ እናንተም እንደዛው ዓቢዱነ ማ አዕቡድ እኔ የምገዛውን የምትገዙ አይደላችሁም እናንተ። ሙፈሲሮቹ ምን ብለዋል? ለመጀመሪያው ማጠናከሪያ ተዕኪድ ነው የመጣው ይላል። ኖ ተዕኪድ ሙሉ አረፍተ ነገር ለተዕኪድ አይመጣም አሉ ሌሎቹ ደግሞ። እንግዲያውስ ታዲያ ለምንድን ነው የመጣው? ያኛው አሁን አትገዙም ለማለት ነው የመጣው። እቺኛው ደግሞ ለወደፊትም አትገዙም በኩፍራችሁ ነው የምትሞቱት ለማለት ነው የመጣው አለ። እንደዋጅ ወላ አንቱም ዓቢዱነ ማ አዕቡድ ከዛ ምን አለ ለኩም ዲኑኩም ያኒ ኩፍሩኩም ወሊየ ዲኒ ለኔ ደግሞ እምነት ያለልኝ ለኩም ሽርኩኩም ወሊየ ዲኒ ሸታነ በይነ ሃዛ ወዛክ በዚህና በዛ መካከል ያለው እጅግ የተለያየ ነገር ነው። እንዴት ነው በድርድር በጠረጴዛ ዙሪያ ላይ ለና የሚቀራረብ ነገር እኮ አይደል? ይሄ በእጃችሁ የጠረባችሁ እኔ ደግሞ አምላክ የፈጠረኝና ዓለምን የፈጠረ ነው። ስለዚህ በፍጹም የሚገናኝ አይደለምና አታስቡት ምንም የማይሆን ነውና በማለት እቺ ሱራ በሩን ዘጋችው። በዚህ መሃል ላይ ተለያዩ ማለት ያ አዩሃ الرسول አንተ ያላህ መልእክተኛ ሆይ በልግ ማ انزل اليك من ربك ከጌታ የተወረደልህን መልእክት አድርስ። ወኢን ለም ተፍዐል ያላደረስክ እንደሆነ በድርድር እናድርገው ሲሉ ወደ ድርድሩ እገባለሁ ያልክ እንደሆነ ፈማ በለግተ ሪሳለተሁ የሱን መልእክት አላደረስክም ማለት ነው። በቃ ቁል ያ አዩሃል ካፊሩን በልና ቁርጡ ንገራቸው። እንደራደርና በመግባባት ላይ የተወሰነ ይሁን የሚባል ነገር የለም። ሌላ ቦታ ላይ ደግሞ ቁል አፈገይረ አላህ ተእሙሩኒ አዕቡዱ አዩሃል ጃሂሉን ከአላህ ውጭ የሆነ ነገር እንድገዛ ታዙኛላችሁ እንደናንተ መሐይማኖች ብለህ በላቸዋል። ለምን አንዳንዴ አማልክቶቻችንን ተገዛ ሌላ ጊዜ ደግሞ አምላክህን እንገዛ አይደለም? ቁል አገይረ አላህ ከአላህ ሱብሓነሁ ወተዓላ ውጭ የሆነ ነገር ተእሙሩኒ አዕቡዱ አዩሃል ጃሂሉን የአላህን ቀድር የማታውቁ እናንተ መሐይባኖች ከአላህ ውጭ የሆነ ነገር እንድገዛ ታዙኛላችሁ እንዴ ብለህ በላቸው ማለት ነው። አላሁ ሱብሓነሁ ወተዓላ በእነዚህ ሰዎች በቋሚነት በኩፍር ወሰነባቸው። አላህ በኩፍራቸውም እንዲሞቱ አደረገ። በኩፍራቸውም ሞተው መጨረሻቸውም ያው የጀሃነም ሆነ ማለት ነው። እዚህ ነው ኢዘን እቺ ሱራ በደንብ የምታሰምረው አላህ
ብቸኛ አድርገን እንድንገዛው እንፈልገው አንዳንዴ የሆኑ አማልክቶችን እንገዛ ሌላ ጊዜ የሆነን አምላክ እንገዛ የለም إما الشرك وإما التوحيد وإما الشرك كولت አንዱ ምንም የለም መሐል ላይ የሚባል ነገር የለም ይሄ ከሁለት አንዱ ብቻ ስለዚህ لكم دينكم كفركم ولي ديني توحيدي ብቻ إذن እንደ ኢትዮጵያ አንዳንዴ ለፖለቲካም ግባት እየተባለ በበዓላት ቀን ተሳትፎ አድርጉ ምን አድርጉ ምናምን ይባላል ምን ችግር አለው እኛ ሄደን ጣዖት እስካልተገዛን እንደዚህ ላታወት እስካልተሸከምን ምን አለው ምናምን ብለን መንገድ ተረጋ ውሃ ማጠጣት ዳቦ መቁረጥ ምናምን ውስጥ ልንገባ እንችላለን ለኩም ዲኑኩም ወሊየ ዲን እዚህ ላይ ሲሪየስ መሆን መቻል እንደ ሀገር አብረን እንገነባለን አብረን እንሰራለን ለሀገራችን ዋጋ እንከፍላለን ዲናችን ደግሞ ከሀገራችን በላይ ነው ምንም አይነት ድርድር ምንም አይነት መግባባትና መስማማት የሚባል ነገር የለም እጅግ የተለያየ ነገር ስለሆነ ማለት ግን ስለማያቀው ሰው ስለማያቀው አንዳንዴ ምን አለ ብንተጋገዝ ብለው ሲሉን እንተጋገዝስ ምን አለ ብለን እንላለን ወትሮውን አናቅ ስለነበረ አበው አያውቁ ስለነበረ ታቦት በሚወጣበት ጊዜ አልহামዱሊላህ ታቦቱ በሰላም ወጥቶ በሰላም ገባ ብለው እንናገር ነበረ እጅግ የሚጋጭ ነው ሰላት ስንሰግድ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን ካንተን ብቻ ገዛ እንጠይቃለን ካለን ወደ ቤቱም ስንመለስ ያ ነው አቋማችን እንጂ መስጂድ ላይ ወይንም መስገጃ ቦታ ላይ አንተን ብቻ እንገዛለን ካንተ ብቻ ገዛ እንፈልጋለን ይያለን ወደ ቤት ስንመለስ ደግሞ አብዱዬ ሸኹዬ የምንል ከሆነ እርስ በርሱ ይጻረራል ነው አላህ Subhanahu Wa Ta'ala መስማቱን እንዳገራልን መስራቱንም አላህ ያግራልን إنه ولي ذلك والقادر عليه የፈጠንኩባችሁ ነው ዴት ነው እዚህ አብረን ማለት ታርጌታችንን አውቀናል ህዝብ አይደለም ያለው እኛውን አንድ ላይ የምንኖር ሰዎች ነን